አለይኩም ወራህመቱላሂ ወበረካቱሁ። ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ሁሉ ሰላም፣ ሁሉ መልካም። ዛሬ ማሳያችሁ ለመክሰስ የሚሆን በላሊጥ ነው ማለት ነው። ቀዩ በላሊጥ እንዴት እንደሚሰራ እናያለን። እዚህ ጋር ድስት አለኝ፣ ዘይት ጨምራለሁ። ዘይቱን በዚህ መልኩ ጨምራለሁ ማለት ነው። ከዛ ቀጥዬ በላሊጡ ይሄ ነው፣ ይሄ ማለት ነው ቀዩ በላሊጥ ጨምራለሁ ማለት ነው። ይህንን ቀይ እስከሚሆን ድረስ አምሰዋለሁ ማለት ነው። ከለር እስከሚቀይር እንደምትመለከቱት ቡኒ ከለር እስከሚሆን ድረስ እንሰራለን ማለት ነው። እንደምትመለከቱት ቡኒ ከለር እየሆነልን ነው ማለት ነው። ከለሩ በጣም የሚያምር ከለር እንሰጠናል ማለት ነው። እንደዚህ በላሊጥ መቼም የማያውቅ የለም። አረቦች ቤት ያላችሁ እህቶች በብዙ አይነት መንገድ ነው የሚሰራው ማለት ነው። ይሄኛው አምሶ የሚሰራው ነው። ኖርማል በነጭ የሚሰራለ እንደዚህ ነው ማለት ነው። በዚህ መልኩ ከለሩ ቆንጆ ነው ማለት ነው። አሁን እዚህ ጋር የፈላ ውሃ እንጨምርበታለን ማለት ነው። እንዳትቃጠል ተጠንቅቃችሁ፣ ምክንያቱም ዘይት እና ውሃው ተቆላላበት ስለሆነ በጣም ነው እንትን የሚለው።
ብዙም ጭምልቅ እንዳይልብና በጣም መብሰል የለበትም። እስከሚበስልን እንጠብቃለን ማለት ነው። ይዛችሁ ሁሌ ይፈራና በጣም ያምራል። ቡኒ ከለር ማለት ነው። አሁን ይሄ እስከሚበስል እንጠብቃለን ማለት ነው። እስከምን እንገናኛለን። እንደምትመለከቱት ጓደኞቼ አሁን በላይጣችን ደርሷል ማለት ነው። ይላችሁ አሁን ደርሷል ማለት ነው። ይሄንን ውሃውን እናጠላዋለን ማለት ነው። በሙሽካላችን እናጠላዋለን። እዚህ ጋር እንደምትመለከቱት ባዶ ድስት አለኝ ማለት ነው። ትንሽዬ ዘይቱን እጠቀማለሁ። እዚህ ጋር ትንሽዬ ሽንኩርት አለኝ። ሽንኩርቴን አጥባለሁ ማለት ነው። ትንሽዬ ነው ለሽታው ያህል ማለት ነው። ይህን ይመስላል ማለት ነው። እዚህ ጋር 2 እንቁላል አለኝ ጨምረዋለሁ። ትንሽዬ ጨው ጨምርበታለሁ። እንደዚህ በዚህ መልኩ እንቁላል ፍርፍር ማለት ነው። በዚህ መልኩ እዚህ ጋር እንደምትመለከቱት ያጠለልነው በላሊጣችን አለ ማለት ነው። በላሊጤን እንቁላሉ ጋር ጨምረዋለሁ ማለት ነው። በዚህ መልኩ እዚህ ጋር እንደምትመለከቱት በላሊጤን ጨምሬያለሁ ማለት ነው። ስኳር ጨምሬያለሁ። ሄል የተፈጨ ሄል ጨምሬያለሁ። ዛፈራን ጨምሬያለሁ። ስኳር፣ ሄል፣ ዛፈራን ከእንቁላሉ ላይ ማለት ነው። ስኳር፣ ዛፈራን፣ ሄል አርጌ ጨምሬበታለሁ። ከዛ ያጠለልኩትን በላሊጥ ይሄ እንደዚህ አርጌ ለአንድ 5 ደቂቃ ያህል ስኳሩ ትንሽ ውሃ ስለሚያመጣ ውሃው መጠጥ እስከሚል ድረስ ያላችሁ ለአንድ ለ5 ደቂቃ ያህል እተዋለሁ ማለት ነው። በዚህ መልኩ እሺ ጓደኞቼ እንደምትመለከቱት አሁን ጨርሰናል ማለት ነው። አልተያያዘ ምን አላለም፣ ፍትፍት ያለ ነው በራሱ ያላችሁ። በጣም ቆንጆ በላሊጥ ነው። ለመክሰስ ብዙ ጊዜ ለመክሰስ ነው እኛ እንደምንጠቀሙት ማለት ነው። አሁን ይሄን ወደ ሳህናችን እናቀርባለን ማለት ነው። ጨርሰናል። እሺ ጓደኞቼ እንደምትመለከቱት በዚህ መልኩ ጨርሻለሁ ማለት ነው። እዚህ ጋር የተቀቀለ እንቁላል አለ። እንቁላሉ ከላይ ላይ አድርግበታለሁ ማለት ነው። በዚህ መልኩ እንቁላል ቂጣውን መጠቀም ትችላላችሁ። በዚህ መልኩ መጠቀም ትችላላችሁ ማለት ነው። ጋግራችሁን መጠቀም ትችላላችሁ እንቁላሉ። እኔ በዚህ መንገድ ላይ የተጠቀምኩት። ባላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም።